ሰላምና ጤና ከእናንተ ጋር ይሁን እያልኩኝ የዛሬ ፕሮግራም ጀምራለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የማለዳ ኢንተርቴይንመንት ቤተሰቦቼ ሁላችሁንም ሰላምና ጤና ከእናንተ ጋር ይሁን እያልኩኝ የዛሬ ፕሮግራም ጀምራለሁ። ያው በጣም ጠፍቻለሁ ከብዙ መጥፋት በኋላ ዛሬ ተገናኝተናል። እንዴት ናችሁልኝ? ሁላችሁም በያላችሁበት ሰላም እንደሆናችሁ ሰላም እንድትሆኑ እመኛለሁኝ። ዛሬ በጣም ከደነቁኝ እንግዲህ ማህበራዊ ሚዲያ ዳሰሳችን ላይ በጣም ከደነቁኝና እስካሁን ድረስ ሰዎችን ካስደነቀው ንግግሮችን አለፍ አለፍ እያልን እናያለን። እንዴት ናችሁልኝ? ሳምንታችሁ እንዴት ነበረ? ከረሜታችሁስ እንዴት ከርማችኋል ለማለት እወዳለሁኝ። ሁላችሁም ላይክ እያደረጋችሁ ወደ አዲስ ምዕራፍ እንድንሸጋገር የእናንተ መልካም ፍቃድ ይሁን። ከዚህ በኋላ በሙሉ በሪአክሽን ቪዲዮአችን እንመለሳለን። አሪፍ ሪአክት እናደርግባቸው ቪዲዮ እያዘጋጀን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። መልካም ሁሉ ከኔም ከእናንተም ጋር ይሁን። አብራችሁን ቆዩ። ተመልሰናል። ሁላችሁም ላይክ እንዳደረጋችሁ ተስፋ አደርጋለሁ። እንግዲህ ከሰሞኑ አነጋጋሪ ጉዳይ የነበረው የገነት ንጋቱና የፕሮፌሰር ሙልጌታ ጀዋሬ ዳግም ጋብቻ ነበር። ከጋብቻው ጋር በተያያዘ አንዳንድ መረጃዎች እየወጡ ይገኛሉ። ምንድናቸው? ምናያቸው ይሆናል። ዘሀበሻ እንዳስነበበው እንግዲህ አርቲስት ገነት ንጋቱና ሙልጌታ ጀዋሬ ከ14 ዓመት በፊት የተለያዩ ሲሆን አሁን ደግሞ እንደ አዲስ ህይወትን ሲጀምሩ በጣም በብዙ ትግልና የብዙዎች ፍላጎት እንደነበረ ይታወቃል። እውነት ለመናገር ሁለቱም ቀርበው በተናገሩ ቁጥር፣ ሁለቱም ቀርበው ኢንተርቪው ባረጉ ቁጥር፣ ቪዲዮ በለቀቁ ቁጥር ፍቺን ያበረታታሉ። ፍቺ ይበረታታል። እንደዚህ ተፋተናል ግን አልተለያየንም የሚባሉ ነገር በኢትዮጵያውያን ዘንድ አይመጣውም ሲባል ብዙ ትችቶችን ሲያስነሳ ነበረ። እንግዲህ የሁላችንም ጉዳይ ሰምሯል ብዬ አስባለሁ። የሁላችንም ጸሎት ሰምሮ እንግዲህ ሙልጌታ ጀዋሬ እና ገነት ንጋቱ አንድ ላይ ለመኖር የፋሲካ ዕለት እንግዲህ ጋብቻቸውን አብስረውናል። ግን ከጋብቻው ጋር በተያያዘ ገነት ንጋቱ ከጋብቻ በፊት ወይም አሁን ካደረገችው የጋብቻ ስነስርዓት በፊት ያፈራሁትን ንብረት መካፈል አይችልም የሚል አስፈርመዋለች እየተባለ ይገኛል። ይሄንንስ እንዴት አያችሁት? ትዳር በንብረት ልክ ነው ወይ የሚለካው? ትዳር ለእናንተስ ምንድነው የሚለውን እንደ መወያያ ለስጣችሁና ተወያዩበት። ልክስ ናት ወይ ልክም አይደለችም ወይ የሚለውን ወደ እናንተ ላምጣው ማለት ነው። እንግዲህ ከሰሞኑ በጣም መነጋገር የነበረችው ድምፃዊ ዳግማዊት ፀሐዬ በተለያየ ጊዜ ማስፈራሪያዎች እንደሚደርሱና በተለይም አንድ ግለሰብ በጣም ማስፈራሪያ እያደረሳት እንደሆነ ተናግራ ነበረ። እሱም በማህበራዊ ሚዲያ ካጋራች በኋላ እንግዲህ በድምጽ ደግሞ በጣም ይባስ በሚል እንግዲህ በድምጽ ማስፈራሪያዎች እየደረሷት ይገኛሉ። እንግዲህ አለቅሽም የሚል የድምጽ ማስፈራሪያ እንደደረሳት በቲክቶክ ገጿ በራሷ በዳግማዊት ፀሐዬ በቲክቶክ ገጿ ተለቋልና ይሄ ነገር እስኪ ድረስ ነው እንግዲህ ድምጹን እንደሰማሁት ልጄ ትሙት ይላልና ልጅን የሚያክል ነገር ካለው አንድ ሰው እንዴት ነው በምንስ መንገድ ነው ሰውን ሊያስፈራራ የሚችለው የሚለው ግራ ስላጋባኝ ነውና እናንተስ እንዴት ታዩታላችሁ? ሌላው አነጋጋሪ የነበረው የዳግማዊ ፀሐዬ አሁንም እዛው ጋር እንቆይና የድምፃዊ ዳግማዊ ፀሐዬና የአርቲስት ሳምሶን ታደሰ ቤቢ የጋብቻቸው ጉዳይ እንግዲህ ከ3 ወር በፊት ሰይፉ ፋንታውን ጋር ገብቶ ብዙ መነጋገሪያ እንደነበረ ይታወቃል። አሁን ደግሞ ቋጭተነዋል፣ ፍቹ ተፈጽሟል ብሎ ሰይፉ ጋር መጥቷል። ግን እኔ ሰይፉ ጋር በመጣው ሳምሶንና በፊት በምናውቀው ሳምሶን ልዩነት ያለው በጣም ረጅም ክፍተት አለ በሁለቱ ሰዎች መካከልና እንዴት አያችሁት? አንዳንዴ ግዴታዎች እንደ ስጦታ ባይቆጠሩ ለኔ ለምሳሌ 3 ልጆች ወልደዋል። 3 ልጆች ሲወልዱ
የሷ ልጆች ብቻ አይደሉም። ስታረግዝ ጎንበስ ብሎ እግር ማጠብ፣ ሰራተኛ ሳይኖር ቤት መወልወል፣ እንደዚህ አደርግ ነበር ብሎ ማውራቱ ትንሽ ግራ ስላጋባኝ ነው ለኔ። ምክንያቱም አደረኩ ተብሎ የሚወራ ወሬ ስላልሆነ ለቤት ደግሞ የሚከፈል ነገር አደረኩ ከማለት ይልቅ ለቤቴ በቃ ጥሩ ባል ነበርኩኝ ብሎ ማለፍ ጥሩ ነበርና እኔ ድንቅ ያሉኝ ነገሮች አሉ። ሳምሶን ታደሰ ቤቢ አልማገጥኩም ወይም መማገጥ አይነት ባል አይደለም ሲል አዳምጠነዋል። ግን ያ ሁሉ የተለቀቁ ቪዲዮዎች ላይቭ ቲክቶክ ላይ እያየኑ የነበረው የተላላካቸው ጽሁፎች፣ ድምጾችስ ምንድናቸው? እንግዲህ አርቲፊሻል ምንድነው ይሄ አዲስ የመጣው ቴክኖሎጂ ነው እንደማትለት ተስፋ አደርጋለሁ። እሱን ቢታይበት ብዬ አስባለሁ። ከተፋታን በኋላ ስለ እናታቸው ክፉ አላወራም ነው አይደለ? በአጠቃላይ የሰይፉ ኢንተርቪው ካያችሁት ደግሞ ሙሉ ለሙሉ በሚባል ደረጃ ራሱን ሲክብና እሷን ያው ከእህቷ ጋር የተያያዘ ነገር በተደጋጋሚ እሷም ኢንተርቪው ላይ ስታወራ ነበረ። በእርግጥ ትክክል ባይሆንም ምክንያቱም እህት ናት። የሰው ልጅ እሷ አልወደደቻትም ከሷ ጋር አልተግባቡምና እህቱን ይተው ማለት ከባድ ነው። ሲሆን ትዳር ላይ ከቤተሰብ ጋር ያለው ነገር በጣም በመነጋገርና በጥሩ ነገር ቢያልቅ ጥሩ ነው። ግን ከሆነ በኋላ ደግሞ ሚዲያ ላይ ባይወጡ ከሚሉት ውስጥ ነኝ። ብዙ ነገሮች ሽኩቻ መሻከር እንደነበረ ነው። ግን እኔ ያልገባኝ ነገር አለ። ሰከላሾ ላይ ቀርቦ እንግዲህ ደርባባ የሚለው የሷ ዘፈን ላይ አብሮ ደስተኛ ሆኖ ሲያዜም ሲተውን የነበረበት ጊዜ ነበረ። በጣም የቅርብ ጊዜ ትውስታችን ስለነበረና እሱስ የውሸት ነበረ ወይ ውሸት ነው ወይ የሚለው ወደ እናንተ ጋር ላምጣና እሱ እናንተ እንግዲህ ምንድነው የሚባለው እናንተ ፍረዱና ምክንያቱም በጣም በቅርብ ነው። ሌላ ደግሞ 10ኛ ዓመታቸው ጋብቻ ባህላቸውን በቅርብ ነው ያከበሩትና ከሱ አንፃር ያ ሁሉ ውሸት ነበረ ወይ የሚለው ግራ የሚያጋባ ነው። ሌላኛው እንግዲህ ትኩሳት መቼም የሚጠቅማትና የሚጎዳትን ማታውቅ አንድ ሴትዮ አለች። እውነት ለመናገር እኔ በጣም ነው ግራ የምታጋባኝ። በጣም ነው እንዴ ልንገራችሁ እኔ እንጃ አላውቅም። አንዳንዴ የምትሉት ነገር ግራ ገብቷችሁ ያውቃል። እኔ ጂጂኪያን ሳቃት እኔ የመጀመሪያ ጊዜ ሳቃት የሳምሪን ስትሳደብ ነው ማቃትና ወይኔ ፈረደባት ማናት እያልኩኝ ነበር ሳያ ነበረው። በኋላ ላይ ልጇ እንደሆነች ወልጅሽ በቃ ብዙ ነገሮችን ስትል ኦኬ ልጇ ናት ነው። ግን እናት ብላ ልጇ የዚህ ናክል ትናገራለች የሚለው ግራ ስለማያጋባኝ አይደለም አላውቅም። እኔ እሱን ግራ ያጋባል በብዙ መንገድና እሱን ስታዩ ትንሽ ግራ የሚያጋባ ነገሮች አሉት። የምርም ግራ ያጋባል። አሁን ደግሞ እንግዲህ በዴዚ እናትና ዴዚ ላይ በተፈጠረ አለመግባባት እንደ አዲስ አንስታ እኔም እንደዚህ ነበር የተደረኩት እኔም እንደዚህ ነበር በማለት እንግዲህ እንደ አዲስ ነገሩን ቆስቁሳው ነበረ። በዛም ነገር የተነሳ እንግዲህ ፋኒ እባክሽን ተይኝ 7 ዓመት በሙሉ ችዬሻለሁ። በቃ እኔ ልቡን በጣም ነው የምወድለት። በነገራችን ላይ ቀላል አይደለም። ሚዲያ ላይ ወጣችሁ ቤተሰቦቻችሁን ማንነታችሁን ሁለመናችሁ ሲጣላጠልና ዝም ማለት መቻል ትልቅ መሰጠት አለውና የተሰጠው ነገር ስላለ እሱ ተሰጥቷል። በቃ ስለተሰጠ ነው። ባይሰጥ ኖሮ ማብጠልጠል ብቻ አይደለም ይዘለዝላታል። ምክንያቱም ወንድ ልጅ ከባድ ነው። አብሶ ለወንድ ልጅ የዚህን አክል ወጣችሁ ማውራት በጣም ይከብዳልና አሁን እንደ አዲስ እንግዲህ ተደስቶ ብዙ ነገር ተወርቶ ነበረ። እሱም እንግዲህ ወጥቶ እባክሽን ተይኝ እኔ አንቺን ሳይሆን ልጅሽን ያገባሁት ትዳሬን አትበጥብጪ በማለት ወጥቶ ነበረ። በጣም በሚደንቅ ሁኔታ እሷም አስደናቂ መልስ መልሳለች። ይገርማል። ግን እኔ እንደዚህ አይነት ንግግሮችን ግራ ነው የሚያጋቡኝ። እንግዲህ እሷ እንደተናገረችው እኛ የምናውቀው ነገር የለም። እንግዲህ እኔ ለብዙ አመት ዝም ብዬ ነበረ ልትደፍረኝ ነበር ፌሎን እርጉዞና ብላ ቁጭ አለች። እናንተ ፍረዱ። ፋኒ ጂጂ ሊደፍራት ሞክሮ ነበር ልትስባት። እኔ ግን አይደለም ኢትዮጵያዊ ወንድ አይደለም ኢትዮጵያዊ ወንድ
የውጭ ዜጋ እንኳን ልጆቻችሁ ያገቡ እናቶች አሉ ብዬ አስባለሁና በዚህ ልክ ድፍረት ይኖራቸዋል። ይሄ ለእናንተ ጥያቄ ልስጥና ልለፍ። ልክ አይደለም። የምናደርጋቸው ነገሮች ልክ አይደሉም። ሚዲያ ላይ ወጥተን የምንናገራቸው ነገሮች ልክ አይደሉም። ፋኒን የተቃወሙ ሰዎች አሉ። ለምን በዚህ ሰዓት ወጣ? ለምን በዚህ ሰዓት ተናገረ? ለምን በዚህ ሰዓት? አንዳንዴ ትዕግስትም ልክ አለው። የምትታገሱበት ልክ አለው። በቃ ትዕግስት ራሱ ልክ አለው። ሰዎችን ልትታገሷቸው የምትችሉት የሆነ ፓርት ድረስ ብቻ ነው። ከዛ በኋላ ግን እናንተም ያማችኋል፣ እናንተም ይደክማችኋል። በነገራችን ላይ ይደክማል። ግን እኔ አንድ ማልስማማበት ነገር አለ። ቤተሰብ ነው። ቆርጣችሁ አጥሉት። አይደለም ቤተሰብ ይቅርና እንደ ቤተሰብ የምታዩት ጓደኛ ወደዳችሁ ታሳቡ። በቃ ስለሱ ወታችሁ ክፉ አታወሩ። ነውር ነው። እኔ ባደኩበት ማህበረሰብ ምን ይባላል መሰላችሁ? ለበዓልም ይሁን ኖርማልም ጊዜ ማዳብራችሁ ተሰብስባችሁ ከተቀመሳችሁ የአብርሃም ቤት ይባላል። ወይም ደግሞ አይታችሁ ከሆነ ኢየሱስ ክርስቶስ ሐዋርያቶችን ሰብስቦ ምግብ ያበላበት መሰብሰባችን ያ ነው። ስለዚህ ጓደኛ ራሱ አብሮ አደግ ራሱ አውጥታችሁ እንደዚህ ሚዲያ ላይ አታብጠለጥሉ። በተለይ ደግሞ ልጅ እናት ስትሆኑ የልጆቻችሁን ትዳር በምንም ነገር ሴፍ ማድረግ ነው የምትፈልጉት። እኔ እንግዲህ ማቀው ያንን ወጣችሁ የልጃችሁን ባል ሊደፍር ሞክሮ ነበር ማለት በራሱ ያላቀም እንግዲህ አድርጎታልም አላደረገውም ማለት አልችልም። ግን ነውር ነው። በቃ ነውር እንወቅ ብቻ ነው ልል የምችለው። ነውር ነው። ነውር እንወቅ። ነውር ነው። ምንም ነገር ላይ ነውር ነው። ወጣችሁ ቤተሰቦቻችሁ የምታሙ እናቶቻችሁ የምታሙ እናታችሁን ለወንድ ብላችሁ አሳልፋችሁ የምትሰጡ ሴቶች አፈሩ። ደግሞ ዴዚ መጣለች። አሁን ወንድ ልጅ ነገ ጥሎሽ ይሄዳል። አንቺም ጥለሽው ትሄጃለሽ። ጥላማጥልሽ እናት ናት። ጥለሻት በቃሽኝ፣ እኔ ከዚህ በኋላ ካንቺ ጋር መኖር አልፈልግም፣ በቃ አላቅሽም ብለሽ ብትሄጂ ራሱ ደምሽ ያስርሻል። የሆነ ሰዓት ትመጫለሽ፣ ትኮቻለሽ። ልጅ ነሽ። ስትሞት ታለቅሻለሽ። እናት አይደለች? ስለዚህ ተጠንቀቁ። እያንዳንዱ ምን ታደርጉትን ነገር እያሰባችሁ አድርጉ። የምር እያሰባችሁ አድርጉ። ቀላል ነገር አይደለም እያደረጋችሁ ያላችሁት። አትጫወቱ በሳት እንዴ። ካለፈው ስህተት የሰው ልጅ እኮ ይቅርታ ብሎ ያለፈውን ስህተቱን እንደማራ ዳግም አሁን እንደ አዲስ የገሌ ልጅ እንዲህ ስላ እኔም እኮ እንዲህ ነኝ ብሎ ገበናን መዘርዘር አስፈላጊ ነው ብዬ አላምንም። እኔ አላውቅም እንግዲህ የሚቀጥል ይመስለኛል ጉዳዩ ሳስበው። አሁንም እየቀጠለች ነው። ሌላ መረጃ በልጅሽ ላይ መረጃ አውጥተሽ ራሱ ምንድነው የምትጠቀሚው ነው ጥያቄው። ምንድነው ጥቅምሽ? የልጅሽን ገበና አውጥተሽ ዘረገሽ። ከዛስ እኔ ላከብርሽ፣ እሱ ሊያከብርሽ፣ ወይስ ይወድ ሊያከብርሽ፣ ወይ ማን ክብር ሊሰጥሽ፣ ወይ ማን እንዲነገር? ይሄ ከባድ ነው በጣምና እንግዲህ የሰሞኑ ማህበራዊ ሚዲያ ትንሽ ሞቅ ደመቅመቅ ያለ ይመስለኛል። ወዴት ነው የሚያመራው የሚለው ግራ የሚያጋባ ቢሆንም ማለት ነው። እንግዲህ ሁላችሁም ከኔ ጋር አብራችሁ ስለነበራችሁ በጣም አመሰግናለሁ። ቤቲ ነኝ ከማድሬ ኢንተርቴይንመንት። መልካም ነው ሁሉ ከኔም ከእናንተ ጋር ይሁን። አብራችሁ